ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ራሂል ነኝ። እንደምትመለከቱት ዛሬ አንድ የኢጣሊያን ሬስቶራንት እየሄድኩኝ ነው ያለሁትኝ። በጣም ያምራል። ውስጡ ምግባቸው በጣም ቤስት ነው። አዲስ የተከፈተ ነው ተብዬ ወደ ቦሌ ቡልቡላ አካባቢ ነው እየሄድኩ ያገኘሁትኝ። በጣም ስፔሻል የሆነ የኢጣሊያን ሬስቶራንት ነው። ብዙ ነገር አለው ውስጡ። የኢትዮጵያዊ ምግብ ሳይሆን የኢጣሊያን ብቻ ነው የሚሰሩት። ፓስታ፣ ላዛኛ፣ ፒሳ። በቃ ፓስታው ራሱ እዛው ፍሬሽ እነሱ ራሳቸው ናቸው ሰርተውት እንትን የሚሉት ማለት ነው። ያለቀለት ሳይሆን ከመጀመሪያው ከሀ ተብሎ ነው የሚሰራው። ለማንኛውም ለመቅመስ ብቻ ጓጉቻለሁ። እንደምትመለከቱት ቤቱ በጣም ያምራል። ጽድት ጥርት ያለ ነው። አዲስም ስለሆነ ነው። በቃ መንገድ ዳር ነው የሚገኘው። እና እላችኋለሁ እሱን ለመቅመስ በጣም ጓጉቻለሁ። የመጣሁት በምሳ ሰዓት አካባቢ ነው። ብዙም ሰው አልነበረውም። ለማንኛውም አብረን እንድትመለከቱት እስቲ ላሳያችሁ ምን ይመስላል፣ ይጣፍጣል አይጣፍጥም የሚለውንም ቀምሼ እነግራችኋለሁ። እናንተ ግን ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድታልፉ በአክብሮት እጠይቃችኋለሁ። አመሰግናለሁ። ቤተሰብ ብሉ ሰብስክራይብ እያደረጋችሁ ላላችሁ ሰዎች ደግሞ ቴንኪዩ፣ ክበሩልኝ። የአዲስ አበባ ቆይታዬ በጣም ቆንጆ ነበረ እላችኋለሁ። ምንም እንትን የለውም። አዲስ አበባ እንዴት እንዳማረች ልነግራችሁ አልችልም። ውቢቷ አዲስ አበባ ብያታለሁ። በጣም በኮሪደር ልማቱ አንዳንድ ያየሁትንም ነገር ለእናንተ ሼር እያደረኳችሁ ነው ያለሁትኝ። አንዳንድ ደግሞ የሚያሳዝን ነገርም ደግሞ አለ። ከተማ ውስጥ በጣም የነዳጅ አለመኖር ህብረተሰቡን በጣም እያሰቃየ መሆኑንም እሱንም አይቻለሁ። በአንድ ጎኑ ያው እንግዲህ ጥሩም መጥፎም ጎን አለ። ሀገር ሲለወጥ ብዬ ከማስብ ሰዎች አንዷ ነኝ። ግን ምንም እግዚአብሔር ጥሩን ጊዜ ያምጣልን እላለሁ። ለማንኛውም እዚህ ሬስቶራንት ውስጥ ኤክስፔንሲቭ አይደለም። ዋጋቸው በጣም እንትን ነው፣ ቆንጆ ነው ተብያለሁ። እንዳዘዝኩትኝ ያዘዝኩት ደግሞ ስፓጌቲ በዶሮ እንትን ማለት ነው፣ ቺክን ብረስት ያዘዝኩት። ስለዚህ እጅግ ቆንጆ ይሆናል ብዬ እንግዲህ አስባለሁ። ላልወደውም እችላለሁ፣ ልወደውም እችላለሁ። ለማንኛውም ቤተሰብ አብራችሁኝ እንድትቆዩ አሁንም በአክብሮት እጋብዛችኋለሁ። እንደምትወዱት እርግጠኛ ነኝ። ስፕራይት እየጠጣሁ ነው። አየሩ በጣም ሞቃታማ ነው። ጥሩ ነው ያለው የአዲስ አበባ አየር ማለት ነው። ስለዚህ አብራችሁኝ እንድትከታተሉ ጋብዛችኋለሁ። አብራችሁኝ ቆዩ እና ርቦኛል። አሁን በጣም ምሳ ሰዓት ያው ቁርስም ብዙ አልበላሁኝም። አሁን በጣም ርቦኛል። ምግቡ ቢመጣልኝ ብዬ እመኛለሁ። እንግዲህ እየጠበቅኩ ነው። ያው ኢትዮጵያ ውስጥ አንድ ምግብ አዛችሁ ማክሲመም 20 30 ደቂቃ 40 ደቂቃ መስት ነው። ምንም ጭቅጭቅ የለውም። ግዴታ መጠበቅ አለባችሁ። ይሄንን አስባችሁ ነው መሄድ ያለባችሁ። ለማንኛውም ቆየው ካዘዝኩኝ አሁን የሚመጣበት ሰዓት የደረሰ ይመስለኛል። ያው እንዳልኩትኝ ምግቡ ደርሷል። የቺክን ብረስት በእንትን ነው በፓስታ እና ቆንጆ ላይ ሶስ ተደርጎበታል። ቲማቲም አለው ምን አለው በቃ ሲያዩት ያምራል። ለማንኛውም ምግቡ አብረን እስቲ እንበላለን፣ እንመለከታለን ምን እንደሚመስል። ይኸውላችሁ ይታያችኋል። ሲያዩት ያምራል በጣም። ሽታውን በጣም ቆንጆ ነው። እንቀምሰዋለን አብረን እስቲ። ይታያችኋል። ቀረብ አድርጌ ለእናንተ እያሳየኋችሁ ነው ያለሁትኝ። እንደምትወዱት ምላችሁ ሄዳችሁ አዲስ አበባ ያላችሁ ሰዎች ሄዳችሁ ብትሞክሩት እንደምትወዱት እርግጠኛ ነኝ። ቺክን ብረስቱን ነው መጀመሪያ የምቀምሰው። ዋው እንደጠበቅኩት አይደለም። በጣም ለስላሳ ነው የቺክኑ ስጋን እንደጠበቅኩት አይደለም። ጠንካራ ይሆናል ብዬ ነበር የቺክን ብረስት። ግን በጣም ቆንጆ ነው። ልስልስ ብሏል። እኩል ነው እንትኑ ሆኖ ይሄ የበሰለው
ጣዕሙም በጣም አሪፍ ነው። ስለዚህ ትንሽ ግን ጨው ያስፈልገዋል። ላዩ ላይ ጨው ያው ጨው የማትፈልጉ ሰዎች ካላችሁ ለእናንተ በጣም ቆንጆ ነው። ጨው ደግሞ የምትፈልጉ ከሆነ ትንሽ ኤክስትራ ላዩ ላይ ነስነስ ማድረግ ትችላላችሁ። ለማንኛውም ቦሌ ቡልቡላ አካባቢ የሚገኝ አዲስ የኢጣሊያን ሬስቶራንት ነው ያለሁትኝ። ይታያችኋል። ፓስታውም በጣም ቆንጆ ነው። ቲክነሱም በጣም ቆንጆ ነው። አበሳሰሉም በጣም ቤስት ነው። ስጠቀልለው ራሱ ያስታውቃል። ለማንኛውም ቤተሰብ ቻናሌን ሰብስክራይብ እያደረጋችሁ የአዲስ አበባ ቆይታዬን ከኔ ጋር እንድትከታተሉ እማየውን አስደሳችም አስከፊም ስለ ሀገራችን ሁኔታ ለእናንተ በቻልኩት መጠን ሼር አደርጋችኋለሁ፣ አሳያችኋለሁ ማለት ነው። ቤተሰብ ሰብስክራይብ፣ ሼር እያደረጋችሁ እናንተም እንድታልፉ በአክብሮት እጠይቃችኋለሁ። እንግዲህ እኔ ምግቤን አጣጥማለሁ። አብራችሁኝ ቆዩ።